አማኝ ብሎ ማለት አላህ Subhanahu Wa Ta'ala ያዘዘውን የሚታዘዝ የከለከለውን የሚከለከል ነብዩን አለይሂ ሰላቱ ወሰላም የሚወድ የከለከሉትን የሚከለከል ያዘዙትን የሚታዘዝ ሥራ የተባለውን የሚሰራ በሚችለው ልክ ነብዩ አለይሂ ሰላቱ ወሰላም ለዚህ ነው ማ አመርቱኩም ቢ ፈአቱ ምኑ መስተጣቱማ ያዘዝኳችሁን ነገር በቻላችሁ ታምጡ አሉ ነብዩ አለይሂ ሰላቱ ወሰላም ዝክሩን ቅራአተል ቁርአኑን ዳዕዋውን መቅራት ማስቀራቱን መስጊድ መስራቱን የአካባቢ ሐቅ የጎረቤት ሐቅ የወላጅ ሐቅ የዘመድ ሐቅ አንደርሰው ነገር ግን ነብዩ አለይሂ ሰላቱ ወሰላም ወማ አመርቱኩም ምኑ ፈአቱ ምኑ መስተጣቱም አሉ ነብዩ አለይሂ ሰላቱ ወሰላም ያዘዝኳችሁን በቻላችሁት አምጡ አሉ ወማ ነሐይቱኩም አኑ ፈጅተኒቡ አሉ ነብዩ አለይሂ ሰላቱ ወሰላም የከለከልኳችሁን እርግፍ አድርጋችሁ ተውታል የተከለከልከውን ነገር ለመከልከል ሀብታም መሆን አያስፈልገው የተከለከልከውን ነገር ለመከልከል ስልጤ መሆን አያስፈልገው የተከለከልከውን ለመከልከል አረብ መሆን አያስፈልገው የተከለከልከውን ለመከልከል አማራ መሆን አያስፈልገው የተከለከልከውን ለመከልከል ኦሮሞ መሆን አያስፈልገው የተከለከልከውን ነገር ለመከልከል ፈረንጅ መሆን አያስፈልገው የተከለከላችሁትን ነገር እርግፍ አድርጋችሁ ተዋሉ ነብዩ አለይሂ ሰላቱ ወሰላም ስለዚህ ያመኑ ሰዎችን ሊተው አይደለም አላህ Subhanahu Wa Ta'ala አላማ አንቱም አለይ እናንተ ባላችሁበት ነገር ሊተዋችሁ አይደለም hatta yamidal khabitha ቆሻሻ የሆነውን እስኪለይ ድረስ ሚነ ጠይብ ከጥሩ አላህ Subhanahu Wa Ta'ala ኢማን ያላቸው ሰዎችን ይፈትናቸዋል ትክክለኛ እምነት ያላቸው ሰዎችንና ውሸተኞችን ግልጽ እስኪያደርግ ድረስ አላህ Subhanahu Wa Ta'ala ይፈትናል